ይህን ስራ እንዴት እንደምናዘጋጀው አይተን ነበር። ዛሬ ደግሞ እንዴት ለሲኤንሲ እንደምናዘጋጀው ላሳያችሁ። በፔንቱል ያዘጋጀነውን ሼፕድ በፒዲኤፍ ሴቭ ካደረግነው በኋላ አስፓየር ሶፍትዌርን ከፍተን ኢምፖርት እናደርገዋለን። በመጀመሪያ ግን የአስፓየር ሶፍትዌርን ምን እንደሆነና ለምን እንደሚጠቅመን ባጭሩ እንገራችሁ። አስፓየር ሶፍትዌር በማስታወቂያ ስራ ላይ ወሳኝ መሳሪያ ሲሆን የሰራነውን ዲዛይን በሲኤንሲ ማሽን ለማዘዝ እንዲረዳን እንደ ድልድይ ሆኖ የሚያገለግለን ሶፍትዌር ነው። እንደ ድልድይ ሆኖ የሚያገለግለን ስንል ደግሞ የሰራነውን ዲዛይን ምን አይነት ስራ እንደሆነ ማለትም የሚቆረጥ ወይስ የሚቦረቦር ወይም መብሳት ወይስ የሚቧጠጥ መሆኑን ምጣኔ እየሰጠነው የምናዘጋጅበት ሶፍትዌር ማለት ነው። በተጨማሪም በአስፓየር ሶፍትዌር ልንሰራ ያሰብነውን ስራ በሲኤንሲ ከማዘዛችን በፊት ስራው ምን እንደሚመስል በሲሙሌሽን ማየት የሚያስችለን ሶፍትዌር ሲሆን ይህም በማሽን ከማዘዛችን በፊት ማስተካከል ያለ